አልዛይመር በሽታ በጣም ሲሪየስ የሆነና በሽታው ደግሞ አፌክት የሚያደርገው አንጎልን ነው። በሽታው ቀስ በቀስ እያደገና እየተባባሰ ይሄዳል። የተለያዩ የአንጎል ክፍሎችን ደረጃ በደረጃ ሴሎችን በመግደል ሰውየው ወደ በሽታውና ወደ ከፍተኛ ደረጃ ይዳረጋል። በሽታው ምንድነው? አንጎል ውስጥ ሁለት ኖርማል ያልሆኑ ፕሮቲኖች በመቆራረጥ ልክ እንደ ገመድ ይሆናሉ። ይሄ እንደ ገመድ የሆነው ነገር ደግሞ ወደ ተለያዩ የአንጎል ክፍሎች በመሄድ የአንጎል ክፍል ሴሎችን ዳሜጅ ያደርጋል። አብዛኛውን ጊዜ በሽታው የሚጀምረው ሂፖካምፖስ ተብሎ ከሚጠራው የአንጎል ክፍል ሲሆን ሂፖካምፖስ ደግሞ የሚያገለግለው ነገሮችን ማስታወስ እንድንችል አዳዲስ የተማርናቸውን ነገሮች ደግሞ ትዝ እንዲሉን ያደርጋል። ይሄ የተከማቸ የተገመደ ፕሮቲን ወደዛ ወደ ሂፖካምፖስ ሲሄድና እዛ አካባቢ ያሉት ሴሎች ዳሜጅ በሚሆኑበት ሰዓት በሽተኛው የመርሳት ችግር ያጋጥመዋል። ቀላል ቀጠሮዎችን ከሰዓታት በፊት ከዕለታት በፊት የተፈጠሩትን ነገር ማስታወስ ይቸግረዋል። ከዛም በመቀጠል ደግሞ በሽታው እየተስፋፋ የቋንቋ ፕሮሰስ የሚያደርገውን የአንጎል ክፍል ዳሜጅ ያደርጋል። እዛ ስቴጅ ላይ ሲደርስ ደግሞ በሽተኛው በትክክል ኮሚኒኬት ማድረግ ይቸግረዋል። ማለት ሀሳቡን መግለጽ፣ ሲያወራ ቃላቶች የመጥፋት፣ የሚያወራው ነገር በመሀል ምን እንደሆነ የመርሳት ያጋጥመዋል። ከዛ በመቀጠል ደግሞ በሽታው በመስፋፋት ከፊት ለፊት ወደሚገኘው የአንጎል ክፍል ይሰራጫል። ይህ የፊት ለፊት የአንጎል ክፍል የሚያገለግለን ደግሞ የሆነ ፕሮብሌም ሲያጋጥመን ያን ፕሮብሌም ሶልቭ እንድናደርግ የሚረዳን። አሁን ይሄ በሽተኛ ለምሳሌ ምግብ ለመስራት ወይ የሆነ ቢል ለመክፈል አንዳንድ ቀለል ያሉ መመሪያዎችን ተከትሎ አንድ ነገር ለመፈጸም እንዲቸገር ያደርገዋል። በዛ ስቴጅ ላይ በሚደርስበት ሰዓት እንዲህ በሽታው እየከበደና እየተስፋፋ ሲሄድ ደግሞ ኢሞሽን ወይም ሙድን ኮንትሮል ወደሚያደርገው የአንጎል ክፍል ያሉ ሴሎች ይሞታሉ። እዛ ደረጃ በደረሰ ጊዜ ደግሞ በሽተኛው ስሜቶቹን መቆጣጠር ኢቭን የራሱን ስሜት መረዳትና ማወቅ ይቸገራል። ሌላው የሚረዳው ሰው ምንድነው? ግልጽ ባልሆነ ምክንያት በድንገት መናደድ፣ መቆጣት የባህሪ ለውጥ ያሳያል ማለት ነው። ከዛም በመቀጠል ደግሞ የማየት፣ የመስማት፣ የማሽተት ስሜቶችን ኮንትሮል ወደሚያደርገው ክፍል በሽታው ይቀጥላል ማለት ነው። በዛ ሰዓት በሽተኛው የእውነተኛውን የገሃዱን ዓለም መረዳትና መተርጎም ይቸገራል። የሚያየውን የሚሰማው ነገር ሁሉ ሚስ አንደርስታንድ ማድረግ ይጀምራል ማለት ነው። ከዛም በመቀጠል በሽታው በጣም እየከበደና አብዛኛውን የአንጎል ክፍል ዳሜጅ እያደረገ በሚሄድበት ሰዓት ወደ ኋላኛው ከኋላ በሚገኘው የአንጎል ክፍል ውስጥ ችግር ያጋጥመዋል ማለት ነው። በዛ ሰዓት ደግሞ በጣም ጠቃሚ የሆኑትን የሚያስታውሳቸውን እንደ ቤተሰብ፣ እንደ ልጆች የተለያዩ ነገሮችን መርሳት ይጀምራል። በዛ ወቅት ልጆችን፣ ሚስትን፣ ባልን ይረሳሉ። የሚረሱት ግን በዚህ ስቴጅ ላይ ያሉ የሚረሱት ስም ብቻ ሳይሆን ሰውነት ማን እንደሆኑ በአጠቃላይ ነው የሚረሱት ማለት ነው። በመጨረሻ ደረጃ ላይ ባላንስ፣ ኮንትሮል፣ ኮኦርዲኔት የሚያደርገውን ፓርት አፌክት ያደርጋል። በዚህ ደረጃ ሲደርስ በሽተኛው ሙሉ በሙሉ የሌላው ጥገኛ ይሆናል። እርዳታ ያስፈልገዋል። ባላንሱን ስለማይጠብቅ መንቀሳቀስ ይቸግረዋል። ዙሪያውን መረዳት አቅሙ ስለማይኖረው በቀላሉ ይወድቃል። ግዴታም ደግሞ ዊልቸርም ላይ የመቀመጥ እድሉ ያጋጥመዋል ማለት ነው። ስለዚህ የአልዛይመር በሽታ ከትንሹ ከመርሳት ጀምሮ ዊልቸር ላይ እስከ መቀመጥ ድረስ ያደርሳል። ያ ፕሮሰስ እስከሚሆን ከ8 እስከ 10 ዓመት ድረስ ይጨርሳል። አሁን ባለው ጥናት ሙሉ በሙሉ በሽታውን የሚያጠፋ መድኃኒት የለም፣ ግን ፕሮግረሱን ትንሽ የሚቀንስ እንዳለ ነው የሚነገረው። እዚህ ጋር ዋናው ምንድነው? ጓደኛ፣ የቤተሰብ አባል፣ ጎረቤት ስለዚህ በሽታ መረዳትና እውቀት ሲኖረው በሽተኛውም በበለጠ ለመረዳትና ሆነ ለመርዳት ይቀላል። አመሰግናለሁ።